ሰላም ሰላም ውድ የኢንጂነርስ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ደግሞ ስለ ባር ስኬጁል እናያለን ማለት ነው። ስለዚህ እዚህ ጋር ባለ 12 ብረት ሴንተር ስፔሲንግ 15 ሳንቲም፣ ባለ 10 ደግሞ ሴንተር ስፔሲንግ 15 ሳንቲም ተሰጥቶናል ማለት ነው እዚህ ጋር። ስለዚህ ስላቡ ሜትር ከ50 በሜትር ከ50 ነው በሁለቱም ሳይድ ማለት ነው። ስለዚህ እዚህ ጋር ቅድሚያ የምፈልገው ምንድነው ማለት ነው ብረት እንዴት ነው የሚቆረጠው የሚለውን ነው ማለት ነው። ምክንያቱም አሁን ሜትር ከ50 ነው የተሰጠን ዊድዝ እና ሌንግዝ፣ ነገር ግን በሜትር ከ50 የምንጠቀም ከሆነ ረዥም ይሆናል ማለት ነው። ምክንያቱም ኮንክሪት ከቨር እዛ ላይ አይገባም ማለት ነው። ስለዚህ ኮንክሪት ከቨር ስላለው አሁን እዚህ ጋር የተሰጠን ሜትር ከ40 እዚህ ጋር የተሰጠን ሜትር ከ40 10 ሳንቲም ሆክ እዚህ ጋር 10 ሳንቲም ተሰጥቶናል ማለት ነው። ስለዚህ በዚህ ብናስቆርጠው ደግሞ ሊያጥር ይችላል ማለት ነው ቁመቱ። ስለዚህ ምን እናደርጋለን ማለት ነው የግድ የሚቆረጥበት ሌንግዝ ማወቅ ወይም መፈለግ ይኖርብናል ማለት ነው። ስለዚህ ከቲንግ ሌንግዝ እንዴት ነው የሚገኘው የሚለውን እናያለን ቀጥለን ማለት ነው። ስለዚህ እዚህ ጋር በሁለቱም ሳይድ ሆክ ተሰጥቶናል። የውስጥ ለውስጥ ደግሞ ሜትር ከ40 ተሰጥቶናል ማለት ነው። ስለዚህ ብረቷ ይች ነች እንደምናያት ማለት ነው። ስለዚህ እንዴት ሜትር ከ40 መጣ የሚለውን እናያለን። 40 የመጣው እዚህ ጋር ላሳያችሁ። ሜትር ከ50 ተሰጥቶናል እዚህ ጋር ዊድዞ ማለት ነው። ስለዚህ ሜትር ከ50 ሲቀነስ በሁለቱም ሳይድ ኮንክሪት ከቨር ስንት አለ ብለናል? 5 ሳንቲም አለ ብለናል። ስለዚህ ሜትር 40 ማይነስ በዚህ 5 ሳንቲም ኮንክሪት ሙሊቱ በዚህም 5 ሳንቲም 10 ሳንቲም። ስለዚህ ሜትር ከ50 ሲቀነስ 10 ሳንቲም ሜትር ከ40 ይሆናል ማለት ነው። ስለዚህ ብረቷ በሜትር 40 ታሰራለች ማለት ነው። ነገር ግን በስንት ሜትር መቆረጥ አለበት የሚለውን ነው አሁን ካልኩሌት እያደረግን ያለ ነው ብረት ለመቁረጥ ማለት ነው። ስለዚህ የውስጠኛው ሜትር ከ40 አለች ሲደመር ሁለት ጊዜ ስንት አለ ማለት ነው? ሆክ ሌንግዝ አለ ማለት ነው። ስለዚህ እነዚህን ደምረን ማስቀመጥ እንችላለን። ነገር ግን ምንድነው ስትቆርጠው እዚህ ጋር 90 ዲግሪ ነው ያለው ቤንድ ዲዳክሽን የግድ ያስፈልጋል። እዚህ ጋር ስንት ነው ያለው? እዚህ ጋር 90 ዲግሪ ነው። ስለዚህ ኢራ ደግሞ ለቤንድ ዲዳክሽን የየራሱ ስፔሲፊኬሽን አለው። ስለዚህ ስፔሲፊኬሽኑን ተጠቅመን ለ90 ዲግሪ ስላብ ቤንድ ዲዳክሽን ስንት ነው ማለት ነው? ቤንድ ዲዳክሽናችን ማለት ነው ማይነስ እዚህ ጋር ሲታጠፍ ብረቱ ሲታጠፍ የግድ ዲዳክት ያደርጋል ይቀንሳል ማለት ነው። ሲታጠፍ እዛ ላይ ሉዝ የሚያደርግ ነገር አለ። ስለዚህ ያቺ ሉዝ የምታደርገዋን ሁለት ጊዜ ምን ይሆናል ማለት ነው እዚህ ጋር ቤንድ ዲዳክሽን ትሆናለች ማለት ነው። በዚህም 90 ዲግሪ ነው። እዚህ ጋር ዲዳክት ታደርጋለች ስትታጠፍ ትቀንሳለች። እዚህ ጋርም ሲታጠፍ የሚቀንሰው ሚሊ ወይም ሳንቲም አለ ማለት ነው። ስለዚህ ያቺ በሁለቱም ሳይድ ስላለች ሁለት ጊዜ ብያታለሁ ማለት ነው። ስለዚህ እዚህ ጋር ምን እናደርጋለን ማለት ነው የውስጠኛው ብረት ስንት ነው? ሜትር ከ40 ነው። በሜትር ከ40 ነው የምንሰራው ማለት ነው። ምክንያቱም በሁለቱም ሳይድ ኮንክሪት ከቨር ስላለ ማለት ነው። ሲደመር ሁለት ጊዜ ምን አለ ማለት ነው ሆክ ሌንግዝ። ሆክ ሌንግዙ ኢራስ አለ ያን ማየት ትችላላችሁ። ለ90 ዲግሪ፣ ለ45 ዲግሪ፣ ለ135፣ ለ180 ይለያያል ስፔሲፊኬሽኑ ማለት ነው። ስለዚህ ለ90 ዲግሪ ቤንድ ሆክ ሌንግዛችን ስንት ይሆናል ማለት ነው? 12 ፋይ ነው። 12 ታይምስ ዲያሜትር ነው፣ ግን እዚህ ጋር ተሰጥቶናል ጊቭን ስለሆነ ከጊቭኑ መውሰድ እንችላለን ማለት ነው። እዚህ ጋር ሆክ ሌንግዛችን ስንት ተሰጠን? 10 ሳንቲም ወደ ላይ መታጠፍ አለበት ብሎናል። ስለዚህ 2 ታይምስ 0.10 እናደርገዋለን ማለት ነው። ማይነስ ሁለት ጊዜ ቤንድ ዲዳክሽንም ኢራ ኢትዮጵያን ሮድ አውቶሪቲ ሰጥቶናል። ለ90 ለ180 ለ135 ለሁሉም ለ45ም ተሰጥቶናል ማለት ነው። ስለዚህ ቤንድ ዲዳክሽን ለ90 ዲግሪ ስንት ነው ማለት ነው? 2 ታይምስ ቤንድ ዲዳክሽኑ 2 ፋይ ነው ማለት ነው፣ ወይም 2 ታይምስ ዲያሜትር ኦፍ ዘባር። ስለዚህ ዲያሜትራችን ስንት ተሰጥቶናል? ለምሳሌ ባለ 12 ነው እየሰራን ያለ ነው ማለት ነው። ምን እናደርጋለን ማለት ነው እዚህ ጋር ሜትር ከ40 ሲደመር ይሄኛው ስንት ይመጣል ማለት ነው? 0.20 ማይነስ 2 ታይምስ 2 ጊዜ ስንት ነው ማለት ነው? 12 ኤምኤም ማለት ነው። ስለዚህ እዛ ጋር ብረቱ ስናጥፍ ሉዝ የምትሆነው ወይም ዲዳክት የምትሆነው ነች እቺኛዋ እንደምታዩት ማለት ነው። ስለዚህ ምን ይሆናል ይሄ እዚህ ጋር ሜትር ከ40 አለ ሲደመር ከ20 ስንት ይሆናል? ይሄ ሜትር 60 ይሆናል ማለት ነው አይደለም? ሜትር 60 ሲቀረው ስንት ይሆናል ማለት ነው? 0.048 ሜትር ይሆናል ማለት ነው። ስለዚህ መቆረጥ ያለበት ይሄ ብረት ስንት ነው ማለት ነው? 1.55 እንበል እዚህ ጋር ሜትር
ይሆናል ማለት ነው። ስለዚህ ሜትር ከ55 አድርገን ነው ብረቱን የምንቆርጠው ማለት ነው። ስለዚህ ሜትር ከ55 ይቆረጣል። ውስጥ ለውስጥ ስንት ትሆናለች? ሜትር ከ40። ይችኛዋ ስንት ቀራል? 10 ሳንቲም ወደ ላይም 10 ሳንቲም። ስለዚህ ምን እናደርጋለን ማለት ነው? ቀጥለን ናምበር ኦፍ ባር እንፈልጋለን ማለት ነው። ስለዚህ ናምበር ኦፍ ባር ለማግኘት ምን እናደርጋለን ማለት ነው? ሌንግዝ ሲካፈል ሴንተር ስፔሲንግ ሲደመር 1 ይሆናል ማለት ነው። ስለዚህ ምን እናደርጋለን? ሌንግዛችን አሁን ብረቱ እዚህ ጋር አይደለም የሚቀመጠው ሜትር ከ50 ላይ። አብዛኛው ሰው የሚሳሳተው ምንድነው ማለት ነው? ብረቱ ሜትር ከ50 ላይ አይደለም የሚቀመጠው ከኮንክሪቱ ጭምር ነው ሜትር ከ50 የሚሆነው ማለት ነው። ስለዚህ ችኛዋ ብረት ሜትር ከ40 የምትሆነዋ ብረቷ ብቻ ነች። ስለዚህ እዚህ ጋር ነው የሚቀመጠው። ብረቶቹ የሚቀመጡት እዚህ ጋር ናቸው። ስለዚህ እዚህ ጋር የሚቀመጥ ብረት ስለሆነ የግድ ይችኛዋ ሜትር ከ40 የምትለዋን እንወስዳለን ማለት ነው። ስለዚህ ምን ይሆናል ማለት ነው? ሜትር ከ40 ሲካፈል ሴንተር ስፔሲንግ ስንት ነው ብለናል? ቅድም 0.15 ብለናል። ሲደመር 1 ትሆናለች ማለት ነው እዚህ ጋር። ስለዚህ ይሄ ስንት ይመጣል ማለት ነው? 9.33 ይመጣል። ሲደመር 1 ይሆናል ማለት ነው። ስለዚህ ቶታል ስንት ይሆናል ማለት ነው? 10 ናምበር ኦፍ ብረት ይሆናል ማለት ነው። ስለዚህ ቀጥለ ምንድነው የምናየው ማለት ነው? ዌይት ኦፍ ባር ኢን ኬጂ፣ በኬጂ እንዴት ነው ክብደት ማግኘት የምንችለው የብረት የሚለውን እናያለን ማለት ነው። ስለዚህ ዌይት ለመፈለግ ምን እናደርጋለን ማለት ነው? ይሄኛውን ፎርሙላ እንጠቀማለን ማለት ነው። ይሄኛው ዌይት አይደለም ቶታሊ እንደምናየው የዌይት ፎርሙላ ብቻ ሳይሆን ይችኛዋ ዩኒት ዌይት ነች፣ ኪሎግራም ኢን ሜትር ነች ማለት ነው። ስለዚህ ምን እናደርጋለን እዚህ ጋር 0.222 ይሄኛው ይቀጥላል ባይዘይ ሲባዛ ባለ ስንት ነው የምንጠቀመው ብረታችን? ባለ 12። ስለዚህ 12 ዞል ስኬር እናደርጋለን ሲካፈል 36 ይሄኛው ስንት ይመጣልናል ማለት ነው? 0.88 እንደዚህ ይመጣል ማለት ነው፣ ኪሎግራም ፐር ሜትር። ስለዚህ ለአንድ ሜትር ብረት 0.88 ኬጂ ነው ባለ 12 ማለት ነው። ይሄ ማለት ለአንድ ሜትር ብረት 0.88 ኪሎ ግራም ነች ማለት ነው ክብደቷ። ስለዚህ እኛ ደግሞ ሌንግዛችን ስንት ነው ያለን? ቅድም ሌንግዝ ኦፍ ከቲንግ ሌንግዝ ፈልገናል 1.55 አግኝተናል ማለት ነው። ስለዚህ ናምበር ኦፍ ብረታችን ደግሞ ስንት ነው ያለው? ስለዚህ እዚህ ጋር ቶታል ሌንግዝ መፈለግ አለብን ማለት ነው። ቶታል ሌንግዝ መፈለግ አለብን። ስለዚህ ቶታል ሌንግዛችን ምን ይሆናል ማለት ነው? ከቲንግ ሌንግዝ ሲባዛ በስንት ማለት ነው? በናምበር ኦፍ ባር። ስለዚህ መቆረጥ ያለበት በስንት ነው ብለናል? ቅድም በሜትር ከ55 ነው ብለናል። በሜትር ከ55 ስንት ብረት ነው መቆረጥ ያለበት ብለናል? 10 ብረት። ስለዚህ ይሄኛው ስንት ይሆናል ማለት ነው? 15.5 ሜትር ይሆናል ማለት ነው። ስለዚህ 15.5 ሜትር ሌንግዛችን አለን። ቁመቱ 15.5 ነው። ስለዚህ ለአንዷ ሜትር ስንት ነው ብለናል ማለት ነው? 0.88 ኪሎ ግራም ነው ብለናል። ስለዚህ ለ15.5 ሜትርስ ስንት ኪሎ ግራም ይመጣል የሚለውን እኔ ስለዚህ እዚህ ጋር ምን እናደርጋለን ማለት ነው? እዚህ ጋር ዌይት እንፈልጋለን። ስለዚህ ዌይት እዚህ ኢኳልስ ምን እናደርጋለን ማለት ነው? 15.5 ሜትር ሲባዛ 0.888 ኪሎ ግራም ፐር ሜትር ትሆናለች ማለት እቺ ሜትር በዚህ ሜትር ትጠፋለች። ስለዚህ ዌይታችን ስንት ይሆናል ማለት ነው? 13.76 ኪሎ ግራም ትሆናለች ማለት ነው። ስለዚህ ይሄኛው ለባለ 12 ነው የሰራ ነው ማለት ነው። ባለ 12 ማለት ሎንጊቱድናሊ የሚሄድ ብረት ማለት ነው። ወደዚህ የሚሄዱት ብረቶች 10ም እንደዛው አድርገን እንሰራለን ማለት ነው። ስለዚህ ይሄን ይመስላል። ፕሊዝ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ቻናሉ አዲስ ስለሆነ ላይክ ሼር ሳብስክራይብ እያደረጋችሁ ይመቻችሁ።